ይቅር በለን ይቅር አይበለን። እግዚአብሔር ይቅር ይበለን። ኃጢአታችን ስለበዛ ክፋታችን ስለከረፋ ስራችን ክፉ ሐሳባችን ክፉ ውሏችን የክፋት ስፍራ በእርኩሰት ስፍራ ስለሆነ እግዚአብሔር የቀደሙን የአባቶቻችን ደጉ ዘመን ይመልስልን። ወደ ቃሉ ሲመልሳችሁ ምን ይሉ ይሆን? ይህን ጥያቄ ሲቀርብላቸው ሰዎች የሰውን ልጅ ማን ይሉታል ለተባለው ጥያቄ ጌታችን መድኃኒታችን ኢየሱስ ክርስቶስ ላቀረበው ጥያቄ እነሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቻቸው ኤልያስ ነው፣ ሌሎቻቸው ኤርምያስ ነው፣ ሌሎቻቸው ከነቢያት አንዱ ነው ይላሉ ካለ በኋላ እናንተስ ማን ትሉኛላችሁ አላቸው። ነሞኒ ilmaan namootatiin eenyu jedhaniitu waamu? biyya Filiphos Qeesaariyaa gooftaan keenya gaafa ga'u bartoota isaa isa faana oolan isa faana bulan ለቃሉም ቅርብ ለእሱም ቅሩባን የሆኑትን ደቀ መዛሙርቶቹን ያቀረበላቸው ጥያቄ ነው። namoonni ilmaan namaatiin eenyu jedhu? kaan isaanii Yohaannis jedhu፣ kaan isaanii Eeliyaasin jedhu፣ kaan isaanii immoo raajota keessaa tokkodha jedhu yaada jedhu deebii isa jalqabaa argate። አሁን ትልቁ እናንተስ ማን ትሉኛላችሁ የሚል እስቲ ይህንን ቃል በሉ። እናንተስ በሉ ማን ትሉኛላችሁ? እስኖ ኤኙቲና ጀቹ ነዱካ ጀቹ ዋቀዩ እንደከኝ ዱካ ሀጅራት በጣም ከባድ ቃል ነው። እንዴት አድርጌ ነው ይህንን ሐሳብ የምንመልሰው? ዛሬ እስቲ ሰዎች ለሰዎች ማን ብሎ ይጠሯቸዋል? በረከተ ከሰ ነሞኒ ነሞታ ማልጀነ ዲቱማሙ አሁን ይህንን ሐሳብ መተንተን መናገር ቀላልና ቀላል ነው። ለምን? ያለንበትን ጊዜ ስለምናውቅ አንዱ የዛ ወገን አንዱ የዚህ ወገን አንዱ የዚህ ቋንቋ ተናጋሪ ሌላው የዛኛው ቋንቋ ተናጋሪ አንዱን ከዛ ወገን አንዱ ከዚህ ወገን ሌላው የቅርብ ዘመዴ ሌላው ባዳ ሌላው መልካም ስም ሌላው ጭራቅ አድርጌ ነው ሌላው ደግ ሌላው ደግሞ ንፉግ አድርጌ ነው ዛሬ ስለነዋል የምንባባለው አባባሎቻችን በጣም ከባድ ሆኗል። እስቲ ወልባችን እንመለስ። ገረለፔ ያታደ ብሎ ሐረማቲ ወልዋቀዮ ማልጀኔ ወልዋ ማጅራ ወረቆ ቀከሺ ዱበቱ ወረ ነገጨ ዱፌ ወረ ነገገመና ወረ ነገገመሲ ወረ አዲ ወረ ጉራቻ ወረ ቤካ ወረ ወላላ ወረ ጉዳ ወረ ጢቃ ወረ ቤከሞ ወረ ወላሎ ወሊንጀኔቱ ወልዋም እሷ እኮ እንዲህ ናት፣ እሱ እኮ እንዲህ ነው፣ እነሱ እኮ እንዲህ ናቸው። ደግሞ እሷ ብላ ክርስቲያን፣ ደግሞ እሱ ብሎ አማኝ፣ እሱ ብሎ ደግሞ ጿሚ፣ ደግሞ እሷ ብሎ አስቀዳሽ፣ ደግሞ እሱ ብሎ ጸሎተኛ፣ ደግሞ እሱ ብሎ ክርስቲያን አይደለም የምንባባለው? ኢሰ ጀደሞ ክርስቲያን፣ ኢሸ ጀደሞ ክርስቲያን፣ ኢሸ ጀደሞ ነመሶሙ፣ ኢሸ ጀደሞ ነማ መነ ክርስቲያን ደደሙ አርሳ ከኑ ኩርኔ ከፈሉ ጀነሚቲ ከወሊቲን ዋብ ከነቲን ወልዋምን ዋደሎ ጅራ ሰከና እስንምት ኢላላ ግን ጌታ የፈለገው ነገር ስለ ሰው ልጅ ነው። የትኛው የሰው ልጅ ሁለት አይን ያለው ሁለት ጆሮ ያለው ሁለት እግር ያለው የሚሄድ
የሚበላ የሚጠጣ የሚነሳ የሚያንቀላፋ የሚሞት የሚወለድ አይደለም ሰው ሲባል። ቅዱስ ዳዊት ልጁ ሰለሞንን ልጄ ሆይ ሰው ሁን ነው ያለው። አይከብድም ሰው ሆኖ ሰው ሳይሆኖ መገኘት። ሰው ሆኖ ሰው አለመሆን ይከብዳል፣ ቀላል ነው። ሰልጳ ደግሞ ኡልፋታ ነው። ነመታ አኒ ነመታ ወዲሱን ይኑልፋታሞ ሰልጳ ነው። ይከብዳል አይከብድም? በጣም የሚከብድ ነው። ቅዱስ ሰሎሞን ለምንድን ነው ልጄ ሆይ ሰው ሁን ያለው? ለምንድን ነው ሰው ሆኖ የተወለደው? ዳግም ሰው መሆን ያስፈለገው? ዛሬ እኮ ቤተ ክርስቲያን ሰው የላትም። ከኔ ጋር ናችሁ? እዶካ ጅርቱ መን ክርስቲያን ነው በርባድ መን ክርስቲያን ነው ከዲሽን በርባዳ ጅርቱ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እናንተስ ማን ትሉኛላችሁ ስላቸው ያ አፈጮለው ያ ፈጣኙ ሁሌን ጠየቀው ቀርሞ በመመለስ የሚታወቀው በችኮላ ተነሳ እንዲህ አለ። ቅዱስ ጴጥሮስ አንተ ክርስቶስ ያው የእግዚአብሔር ልጅ ነህ አለ። ማን አለው? ማን አለው? አንተ ክርስቶስ ያው ልጅ ነህ አለው። ጌታም የፈለገው ይህንን ነው። የሚገርማችሁ አብሮ እየኖሩ የማይተዋወቁ ባልና ሚስቶች አሉ። ወሊንጅራቻ ከወሊን ቤግነ አባ ወራፊ ሀደ ወራችሁ ወሊንጅራቻ ከወሊን ቤግነ ኦላፊ ኦላንጅሩ ወሊንጅራቻ ከወሊን ቤግነ ኦቦላፊ ኦቦሌስ ጅሩ። የሚገርማችሁ ጌታ ለእነሱ ብቻ ይህንን ሐሳብ ያቀረበው ምንድን ነው? በከፊል ሌሎቻቸው ምን ይሉታል? መጨረሻው የሚሆነው ነገር ስላለ ነው። ቀርሞ እኮ ምንድን ነው የሚላቸው? ከኔ ጋር በአንድ ወጭት እጁን አጥልቆ የበላ አሳልፎ ይሰጠኛል። ከእናንተ መካከል ዶሮ ሳይጮህ 3 ጊዜ የሚክደኝ አለ ሲባል ይሁዳ ምንድን ነው ያለው? በፍጹም እኔ ነውን ይል ነበር፣ ይጠራጠር ነበር። ለምን መሰላቸው? ገና በእምነታቸው ያልጸኑ ስለሆነ፣ መከራና መከሩ ገና ስለሆነ። ቆሩም ሲፍ ቆርማን ረኮፊ ግድራን ፉንድረሳኒ ዋንጅሩና ጀብንሳኒ አመመ ከገየፊ። አንዳንድ ጥያቄዎች አሉ። እንተዋውቃለን ወይ የሚል ፕሮግራም ታውቁታላችሁ? ወለቤግና ይሰጀዱ ሰገንታ ኢቢኤስ የምትሮባ የዲያቱ በተለይ የሚቀርቡት በዚህ ላይ ዘመድ አማሞች የሆኑ ሰዎች ናቸው። አብሮ በዚህ ጉዳይ ላይ የሚቀርቡት እንተዋወቃለን ሆይ አሁን አለ አሁን እንኳን ያለ አይመስለኝም። ባልና ሚስቶችን ብዙ ጊዜ ያቀርቧቸዋል። ይተዋወቃሉ ወይ? እውነት ባልና ሚስቶች ይተዋወቃሉ ወይ የምለውን ጥያቄ ሲነሳ እሱ ወደ ቤታችሁ ልባችሁን መልሳችሁ እሱም በኋላ ታስቡታላችሁ። ቅዱስ ጴጥሮስ እንግዲህ ቀደም ብለው ከሁሉም ቀድሞ ይህንን ምስክርነትን ሰጠ። ኢየሱስም መልሰው እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም፣ ብፁዕ ነው ያለው። ቁልቁልች ጴጥሮስ ነሞኒ ህማን ነሞታትን ኤሉ ጀርጀሬ ጋፈኒ ካሱ ቁልቁልች ጴጥሮስ እኒ ጀርጀራን ሀርከሳ ካሴ አትማ ጅራታ ኢልማ ዋቀዮ ጀዳሙ ሲሞን ጴጥሮስ ያ ኢልማ ዮና ያደከና አፉራፊ ፎኒ ፊዲጋ ወቶ ሂንታይን ያደከነ ከሲፍ ኢብስ አፉር ቁልቁሉ ዳጅ አፉር ቁልቁሉ እጭቲሳ ኑፋ ኢብሱ መንፈስ ቅዱስ ቃሉን ይግለጥልን። ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ቁጥር 7 ላይ እንዲህ ብሎ ይመርቃል። እግዚአብሔር ማስተዋሉንና ጥበቡን ያድልን ይላል። እስቲ አሜን በሉ። ማስተዋሉንና ጥበቡን ያድልን። ዛሬ ጥበብ በማጣታችን ዕውቀት በማጣታችን ቃሉን እንደምናገረው ሕዝቤ ዕውቀትን
በማጣት ተነሳ ጠፋ ይላል። አያችሁ፣ ዕውቀት፣ ጥበብ፣ ማስተዋል አስፈላጊ ነው። ሁበኖን ኦጉማን ቤኩምስ በሩምስ በርባችሳ። ለዚህ እኮ ነው የሚገርማችሁ ቃሉን የምንማረው ቃሉን የምናስተላልፈው ከዚህ የተነሳ ነው። ከዚህ በኋላ ኢየሱስ መልሶ እንዲህ አለ፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህም። ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ። መጀመሪያ ይህንን አልነበረም ስሙ የነበረው፣ በዚህ የሚታወቀው ሌላ ስምም እንዳለው እኔም እልሃለሁ አንተ ጴጥሮስ ነህ። በዚህ ላይም ክብርት ቤተ ክርስቲያን ስርዓት አለው። የገሃነም ደጆችም ሊያጠፏትና ሊያነዋውጧትም አይችሉም። የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድርም የምታስረው በሰማይ የታሰረ ይሆናል፣ በምድርም የምትፈታው በሰማይም የተፈታ ይሆናል ይላል። አሁን ይህንን ቃል ያልተረዱ አንዳንድ አላዋቂያን ካህንን እንደ ቀላል እንደ ተራ ነገር ስልጣኑን ስንጉና ሲያንቋሽሹ ብዙዎቻቸውን እየተመለከትን እንገኛለን። በረከተ ቄስ ሉባ ዋቀዮ ኢተ ዋቀዮ ክርስቶስ እንደ አይነ የምላቸው የክርስቶስን ሥራ የሚሰሩ ክርስቶስ ሰክቷቸው ምድራዊውን ሥራውን ፈጽሞ ወደ አባቱ የወጣውን ካህናቱን ስንቁና ሲያንቋሽሿቸው እንሰማቸዋለን። በምድርም ያሰርከው በሰማይ ምን ይሆናል? ምን ይሆናል? የታሰረ ይሆናል። በምድርም የምትፈታው በሰማይ ምን ይሆናል? ምን ይሆናል? የተፈታ ይሆናል። የመንግሥተ ሰማያትን መክፈቻ ቁልፍን እሰጥሃለሁ አላቸው። የሚገርማችሁ ካህንን፣ አባቶችን፣ መምህራንን በሥጋ ከኛ የተለዩ ካህናቶች በሥጋ ከኛ የተለዩ ሥጋን ያለበሱ መንፈሳዊያንን ብቻ አድርገን የምንስላቸው ሰዎች አሉ። የሚገርማቸው ካህናት ከኛ በላይ የሚሆኑበት ትልቁ ምስጢር አስረ ክህነቱ ነው። ልቦን መነ ክርስቲያና አንጎዳን ልቡማህናን ከኒሳኑ ኦልታን አኩመ ኬኘ ከነለተን አኩመ ኬኘ ከንቤላን አኩመ ኬኘ ከንደደበን አኩመ ኬኘ ከንኤቦተሊዳ አንጎ ኒሳኒ ከነሜ ገሩ አንጎ በረበራ ሂዱፊ ሂኩ ክርስቶስ ኢሳኒ ከንዳ አገርተኒ ፍርቱ ሞቱማ ዋቀዮን ሲፍ ከነ ለፈረቲ ካኒት ሰሚረት ንሂዳም ለፈረቲ ካኒት ሰሚረት እስከሚ ከመታ ምንን ያስራል? እችን አንዳንዴ ያልተረዩ አንዳንድ አካላት አሉ። ማሰር ሲባል አንዳንድ ያላወቁ ሰዎች የሚሰሩት ስራ አለ። እሱ የሚመስላቸው አሉ። ይሰሩ የተባሉት ምንን ነው? ምንን ነው ካህናቶች የሚያስሩት? ልቦልትኒ መነዋቀዮ ማሊዱ ምንን ያስራሉ? አዎ ሰይጣንን በሉ ሰይጣንን ያስራሉ፣ መናፍስትን ያስራሉ፣ ክርስቲያኖችን ይፈታሉ። ምንድነው የምንላቸው? አባቴ ሆይ ይፍታኝ ስንለው ካህኑ ማይሰራ ኃጢአት ይፍታ ጩቡ ከኒኖችን ዋቀዮን ያባቁ በዲቆ የከኮራ ለይቃ ጋበትን ጀኑ የካፍ በዲ ከኒኖችን። አሁን የሚገርማችሁ እዚህ ላይ ትልቁ ምስጢር እኔ ልፍታሽ እኔ ልፍታ ሳይሆን ኃጢአት የማይሰራ እግዚአብሔር ይፍታ ይላል። ምን የማይሰራ? እኔም በደለኛ ነኝ ማለት ነው። ካህኑ ነው ይበድላል እንዳትሉኝ፣ ይደክማል እንዳትሉኝ። ያው ሊደክም ይችላል። ካህንም ቢበድል ንስሐ ይገባል። ግልጽ አይደለም? የካህንም ንስሐ አባት ካህን ነው። ከኔ ጋር ናችሁ? ወደ ምስጢር ወሰድኳቸው አይደለም? አመጋ አስረድ ሰከነ እንድ ጉዳን ከለዳ አንጎ ሂዶ ፊሂቁቱ ልቦተ መነ ክርስቲያና ኬኛቲ ከነን ቁልቁልች ጴጥሮስ ዋይ ክርስቶስ ቢፈከናቲን ለለበ እና ኢየሱስ ማን ነው? ትምህርታችን ወደ ማጠናቀቅ ስንሄድ ደቂቃዎችን ለመጠቀም
ተኩል ሲሆን ስለማበቃ ሰዓቴንም እያየኋት ስለሆነ አጠር ምጥን ያለችውን ደቂቃ ነው የምጠቀመው። ደቂቃ ባየ ገባብቱ ሚወፍቱታል እስሪስ አከለ ጀላቲ ኑፍኔ የሮኒ ሲዳቁ መቤከሙ የሮኒ ሌሰን ዩኒቨርሲቲ ጀዳ ኪታብን ቁልቁሉ ጊዜ እንኳን ያስተምራችሁ ምን ይላል? ጊዜ እንኳን ያስተምራል አይደል? ጊዜ እኮ ያስተምራል። እኛንና አንልማር ያለው እንጂ የሮኒ ሌና ዩኒቨርሲቲ እንግዲህ ኢየሱስ ክርስቶስ ማን ነው በመለው አሁን ለምንድን ነው ይህ ሰው ይህንን ሐሳብ ዛሬ ሊያነሳ የቻለው ብባል ትላንት ከዚህ ጉባኤ የጠዋቱን ጉባኤ ጨርሰን